እንዳስቀመጠበት ፍኖተ ካርታ ያለኝን ኢምፕሬሽን ያለኝን አስተያየት መግለጽ ነው። በተቻለ መጠን አጠር ለማድረግ ሞክራለሁ። አሳጥረዋለሁ። መደመር እንደ ሀገራዊ እሳቤ ማዕቀፍ የሚል ነው የተሰጠኝ ጽሑፍ። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን የተሰራባቸው የወጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮች ጭምር